መንዙማ እንደ እስልምና ይፈቀዳል ወይ? ኡስታዝ እሺ፣ መንዙማ የሚባል ነገር በኢስላም የለም። አላህ ቁርአንን አውርዶልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲትን አስተምረውናል ከአላህ ተቀብለው። እነዚህ ናቸው አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ሁም ኡሉል ዒርፋን ከማ ቃለ አልኢማም ኢብኑል ቀይም ረሒመሁላህ ተዓላ። ሃይማኖት ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሓቦች እንዲህ አሉ ነው። ከዚህ ውጭ ሌላ የለንም። እስላማዊ መንዙማ፣ እስላማዊ ነሽዳ፣ እስላማዊ ፊልም፣ እስላማዊ ምናምን ድራማ ላ አልእስላም ላ ያዕሪፍ ኢላ አልኪታብ ወሱና ወፈህም ሰለፍ ልኡማ። ኢስላም የሚያውቀው ቁርአንና ሐዲትን ነው፣ እንዲሁም የሰሓቦችን ግንዛቤ ነው። ኢተቢዑ ማ ኡንዚለ ኢለይኩም ምን ረቢኩም አላህ፣ ከእኔ ከጌታቸው የተወረደላችሁን ብቻ ተከተሉ ብሎ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ ያሉ፣ በመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁኝ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲት ናቸው አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንና ሐዲትን ነው እንጂ ጥለውልን የሄዱት እስላማዊ መንዙማ። በመንዙማ ስም ዛሬ በርካታ ሽርኮች ይተላለፋሉ። ሰው ዜማውን እየሰማ ቀላል ነገር መስሎታል። በአላህ ሱብሓነሁ ወተዓላ ሐቅ ላይ ድንበር እየታለፈ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቁት አደገኛ የሆነ ቢድዓ ወይንም ሽርክ እየተላለፈ ነው በመንዙማ በኩል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አና ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ። አደራ ክርስቲያኖች የማርያም ልጅ ከልኩ በላይ ከፍ ከፍ አድርገው ወሰን እንዳለፉበት እኔንም ከልኬ በላይ ከፍ ከፍ አድርጋችሁ ወሰን እንዳታልፉብኝ እኛ የአላህ መልእክተኛና አገልጋዮች ነን ብለው ተናገሩ። አያቸው አይደለ? ስለዚህ የሚገርመው ይሄ ሐዲስ ትንቢትም ጭምር ነው። ነብዩ ሰለላሁ ዐለይሂ ወሰለም በኡመቶቼ ላይ እንዲህ ይፈራሉ ብለው ከተናገሩ የሚሆን ነገር ነው። በቃ የሚከሰትን ነገር ነው። ትንቢት ነው። ትንቢታቸውም ተፈጽሟል። አደራ በመሲሁ ላይ ወሰን እንዳለፉ ተከታዮቹ በእኔም ላይ ተከታዮቼ ወሰን እንዳታልፉብኝ ብለው ተናገሩ። ከዚያ ምን አስጠነቀቁ? የሚታለፈው ወሰን ሽርክ እንደሆነ ተናገሩ። እኛ የአላህ መልእክተኛና አገልጋዮች እንጂ ሌላ አይደለንም አሉ። ያ ማለት ከአገልጋይነታቸው ከመልእክተኛነታቸው ከፍ ከፍ የሚያደርጋቸው ህዝብ ወደፊት እንደሚመጣ እየተናገሩ ነው። ያው እያየን ነው። እርሳቸውን የአምላክ ደረጃ እስከ ማድረስ እየደረሱ ነው። በምን በኩል? መንዙማን ተጠቅመው፣ ነሽዳን ተጠቅመው። ከመንዙማዎቻቸው መካከል ምን ይላሉ? ኹዝ ቢየዲ ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ እጅን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይማጸናሉ። ፈአጊትና ያ ረሱለላህ፣ እርዳን አንተ የአላህ መልእክተኛ ይሏቸዋል። አላህ እስቲጋታ የእኔ ብቻ ነው እያለ እየተናገረ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እያለ ወአንተል ዋቂ ሚን ዐዛቢላህ ይሏቸዋል። ሐሰኑል በና የጀማዓቱል ኢኽዋን ሙስሊሚን መስራች የሆነው መውሊድ አከብር ነበር እያለ ቃል በቃል ይናገራል። በምናከብር ጊዜ መውሊድን ግጥሞችን እንላለን ይላል። መንዙማችን ማለት ነው። ከሚሏቸው መካከል አንደኛ ምንድነው? ራሱ ሲናገር هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى من ነበር አለ። هذا الحبيب ማለት ይህ ወዳጅ ወይንም ተወዳጅ ማንነ ነብዩ ሰለላሁ ዐለይሂ ወሰለም مع الأحباب ከኛ ከወዳጆች ጋር قد حضر በእርግጥም ተሐድሯል ወይም ተጥዷል ብለው ያምናሉ። የሚገርማቸው መውሊድ ሲያከብሩ መውሊድ በምናከብር ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አብረውን ከእኛ ስብስብ ጋር ይሳተፋሉ ብለው ያምናሉ። هذا الحبيب مع الأحباب قد حضر ከዛ በኋላ ነው ከባዱ የሽርክ ንግግር። እንኳ ኹራፋት ነው። ከኛ ጋር ይጣዳሉ ማለታቸው ኹራፋት ነው። ከእስልምና ባያስወጣቸው እጅግ በጣም ከእውነት የራቀ የሆነ አመለካከት ነው። ከዛ ቀጥለው ምን ይላሉ? وسامح الكل فيما قد مضى وجرى እዚህ ያለነውን ሁላችንንም መውሊድ የምናከብረውን ለማለት ፈልገው ነው። ያለፈውን እና የተከሰተውን ወንጀላችንን ሁሉ ይቅር ብለውናል ረሱል ሙሐመድ ብለው ያምናሉ አለይሂ ሰላቱ ወሰላም። አያቸው አይደል? ኃጢአትን ታዲያ ማን ነው ይቅር የሚለው? ወመን የግፊሩ ዘኑበ ኢለላህ፣ ከአላህ በስተቀር ሌላ ማን አለ ኃጢአትን ይቅር የሚል ይላል። ይሄን ግን በድፍረት ሐሰኑል በና ይናገረዋል።
ሙዘከራት ጀማዓት الإخوان المسلمين ለአትልሙሳኒ ይህ የሐሰን አልበና ተማሪ እና ጓደኛው የነበረው ራሱ የጀማዓት الإخوان المسلمين ትውስታዎች በተሰኘ መጽሐፉ ላይ ያስቀምጦታል። ሐሰን አልበና ጀማዓት الإخوان المسلمين መስራች የሆነው ይህን ሲያከብር እንደሆነ መውሊድ ይህንን የሚናገረውን ቃል እንደሆነ በመውሊድ ላይ እንዳጠቃላይ ይህ ሁሉ መንዙማ የሽርክ ድልድይ ነው። ባጭሩ ነሽዳዎች የሽርክ ድልድዮች ናቸው፣ ተጠንቀቋቸው። ቁርአንና ሐዲስን ተማሩ። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አውርሰዋቸው የሄዱት። በርካታው ትውልድ ዛሬ የተዘናጋው ከቁርአንና ከሐዲስ እውቀት ከመማር በእነዚህ በመንዙማዎች ነው። ልክ ይሄን ሲያዳምጥና የሆነ ስሜት ውስጥ ሲገባ በቃ ዲኑን በደንብ የተረዳ ይመስለዋል። ዲንን በደንብ ያገኘ ይመስለዋል። ተሳስታችኋል። ድናችሁን የምታገኙት ቁርአንና ሐዲስን ዝቅ ብላችሁ ስትማሩ ጊዜ ነው። በመንዙማና ነሽዳ ስላዳመጣቸው አይደለም። እነዚህ ነገራቶች በጣም ነው የሚያዘናጓቸው። ሳይታወቅ ሰውን ወደ ሽርክና ወደ ቢድዓ የሚከቱ ነገራቶች ናቸው። ሰሃቦች እና ነብዩ ሰለላሁ ዐለይሂ ወሰለም እንዲቁጭ ብለው መንዙማ እያሉ ተሰባስበው የሚጨፍሩ አልነበሩ፣ ድቤ እየመቱ ምናምን። እንደተጠቃላይ ከዚህ ነገራቶች ተጠንቀቁ። እነዚህ ቁርአንና ሐዲስን አይወክሉም። ቁርአንና ሐዲስ አላዘዘባቸውም። ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸውም አልሰሯቸውም። ወላሂ አዕለም።